የሚመስል ነገር ግን እውነት የሆነ የእመቤታችን የመገለጧ በዓል ነው። ደብረ ምጥማቅ ሲባል በኢትዮጵያ ምድር ብቻ የሚከበር ለሚመስላቸው ሰዎች በፈረንሳይ በፖርቹጋልና በሜክሲኮ የሚከናወነው እመቤታችን በግብፅ ደብረ ምጥማቅ በተባለ ስፍራ ለሕዝቡ ሁሉ እንደተገለጠች ሁሉ በፈረንሳይ ሉርድ፣ በፖርቹጋል ፋጢማ፣ በሜክሲኮ ጓዳሉፔ በየቦታው በተአምራዊ ሁኔታ እየተገለጠች በሚሊዮን የሚቆጠሩ ሰዎችን በአንድ መንፈሳዊ ማዕከል እያሰባሰበች ትገኛለች። እመቤታችን እንደ ደብረ ምጥማቅ በፈረንሳይ የተገለጠችበት ይህ ተአምራዊ ቀንን ለማክበር መላው የፈረንሳይ ምዕመናን በሻማ ብርሃን ታጅበው አቬ ማሪያ እያሉ የሚያከብሩት በዓል እመቤታችን በፈረንሳይ የተገለጠችበት ቀንን የሚያስታውስ ነው። የመገለጧ ወይም የምጥማቅ በዓሏ ባህር ተሻግሮ በሚሊዮን የሚቆጠሩ የሜክሲኮ ሰዎች ጓዳሉፔ በተባለ ስፍራ ባደረገችው የመገለጧ ቦታ ላይ ከዓለም ዙሪያ ተሰባስበው በማክበር ላይ ይገኛሉ። ምን ይህ ብቻ! በፖርቹጋል ደግሞ ለሶስት ታዳጊ እረኞች ያደረገችው ተደጋጋሚ መገለጥ ፖርቹጋልን በወርሃ ግንቦት የዓለም ሕዝቦች መሰባሰቢያ አድርጎታል። ዛሬ እመቤታችን የተገለጠችበት ተአምራዊ ክስተት ከፈረንሳይ እስከ ሜክሲኮ እንዲሁም እስከ ፖርቹጋል ድረስ ያለውን አከባበርንና የመገለጧን ዜና አስመልክቶ ዓለም ለእመቤታችን የሚሰጠውን ክብርና ፍቅር እንዴት በሚያስደምም ሁኔታ እያከበሯት እንዳለ የሚያስቃኝ